ሁለተኛ ነገሥት ምዕራፍ 19 ከቁጥር 14 እስከ ቁጥር 19 ድረስ በጌታ በኢየሱስ ክርስቶስ ስም የጌታ ቃል እንደዚህ ይላል። ሕዝቅያስም ደብዳቤውን ከመልእክተኞቹ ተቀብሎ አነበበው። ከዚያም ወደ እግዚአብሔር ቤተ መቅደስ ወጥቶ ደብዳቤውን በእግዚአብሔር ፊት ዘረጋው። ከዚያም ሕዝቅያስ እንዲህ ሲል ወደ እግዚአብሔር ጸለየ። በኪሩቤል ላይ በዙፋንህ የተቀመጥህ የእስራኤል አምላክ እግዚአብሔር ሆይ በምድር ነገሥታት ሁሉ ላይ አምላክ አንተ ብቻ ነህ። እስቲ አሜን በሉ። በምድር ነገሥታት ሁሉ ላይ አምላክ አንተ ብቻ ነህ። ሰማይንና ምድርን የፈጠርህም አንተ ነህ። እግዚአብሔር ሆይ አሁንም ጆሮውን አዘንብልና ስማ። እግዚአብሔር ሆይ ዓይንህን ክፈትና እይ። ሰናክሬም ሕያው እግዚአብሔርን ይሰድብ ዘንድ የላከውን ቃል አድምጥ። እግዚአብሔር ሆይ የአሦር ነገሥታት እነዚህን አሕዛብንና ምድራቸውን በርግጥ አጥፍተዋል። አማልክታቸው በእሳት ውስጥ ጥለው አቃጥለዋቸዋል። በሰው እጅ የተሰሩ እንጨትና ድንጋይ ብቻ እንጂ አማልክት አልነበሩምና። አሁንም እግዚአብሔር አምላካችን ሆይ የምድር መንግስታት ሁሉ እግዚአብሔር አንተ ብቻ አምላክ መሆኑን እንዲያውቁ ከእጁ አድነን ይላል። የሁለተኛ ነገሥት ምዕራፍ 19 የሁለተኛ ነገሥት ምዕራፍ 19 ላይ ያለ የጌታ ቃል ክፍል ያነበብነው መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን የያዝን ሰዎች ምዕራፍ 19 ላይ ከቁጥር 14 ጀምረን እስከ ቁጥር 19 ድረስ ያለውን ክፍል ያነበብነው። ታሪኩ የሚጀምረው ምዕራፍ 19 የመጀመሪያው ቁጥር ላይ ይጀምራል። ከዛ የሚቀጥለው ምዕራፍ ላይ ይቀጥላል። ከምዕራፍ 19 በኋላ ከንጉሱ ጋር የተያዘ ሐሳብ ይቀጥላል። በእርግጥ ይሄኛውን ሐሳብ ምዕራፍ 19 ላይ ይዘጋዋል። እንግዲህ ሳነበውም በጣም ዝነኛ ከሆኑ የመጽሐፍ ቅዱሳችን ታሪኮች መካከል አንደኛው ነው። ምናልባት ብዙ ጊዜ ስናስታውስ የአሦር መንግስት ብለን ስናስታውስ የምናስታውሰው አሁን እዚህ ጋር ስሙን ካነበብነው ነገስታቶች መካከል አንደኛውን ሰናክሬም የሚባለው ንጉስ በጣም ፌመስ ነው። በእርግጥ ከሱም በፊት እንደነ ቴልጌልቴልፌልሶር ምናምን የሚባሉ የአሦር ነገስታቶች አሉ። ቴልጌልቴልፌልሶር ነው ስሙ ሰውየው። እና እንደነዚህ አይነት ነገስታቶች አሏቸው። አሦራውያን በጣም ጨካኝ ከሚባሉ በቀደመው ዘመን ላይ ከነበሩ ስርወ መንግስቶች መካከል አንዱ አሦር ነው። ቀጥሎ ደግሞ እንዲሁ በብሉይ ኪዳን መጽሐፍት ላይ በጣም በዝና የምናውቃቸው ባቢሎናውያን ናቸው። ስለዚህ አሦራውያን ሰሜን እስራኤልን፣ ባቢሎናውያን ደቡብ እስራኤልን እንደማረኩ ሁላችን በእግዚአብሔር ቃል ውስጥ አንብበናል። በዜና መጽሐፍትም በትንቢት መጽሐፍትም ውስጥ በጣም በተደጋጋሚ በዚህም በሁለተኛ ነገሥትም ከዚህ ምዕራፍ በኋላ በሚኖሩት ምዕራፎች ላይ በጣም በተደጋጋሚ እንደነዚህ አይነት ሐሳቦችን እናነባለን። እና ይሄ የንጉሱ ሕዝቅያስ በነበረበት ዘመን የተከናወነ ነው። ንጉሱ ሕዝቅያስ በእስራኤል ታሪክ መካከል ካሉ በይሁዳ ሰሜን እስራኤልና ደቡብ እስራኤል ላይ ይሁዳ ላይ ከተነሱ ነገስታት መካከል በአባቱ በዳዊት መንገድ ሄዷል የሚባል በነገሰበት በመጀመሪያው ዓመት ጀምሮ መንገዱን ከእግዚአብሔር ጋር አያይዞ በጣም ብዙ የማምለኪያ አጸዶችን በኮረብቶች ላይ ያሉ ቤተ ጣዖታትን ያፈራረሰ በጣም የተመሰገነ ንጉስ ነው። ንጉሱ ሕዝቅያስ ደቡብ እስራኤል ላይ ይሁዳ ላይ ነው የነገሰው። ለ29 ዓመት አካባቢ የመንገስ እድል ነበረው። በጣም ሰፊ ዓመት ነው። 29 ዓመት አካባቢ የመንገስ እድል ነበረው። ከገጠሙት በጣም ጠንካራና ከባድ ቻሌንጆች መካከል አንዱ ዛሬ አብረን ያነበብነው በአሦር ነገስታት አማካኝነት ወደሱ የደረሱ መልእክቶች ናቸው። ገና ጦርነቱ አልተከፈተም። የአሦር ንጉስ መጥቶ ገና አልወጋቸውም። መልእክተኛን የላከው መልእክቱ ግን በእውነት ምዕራፍ 19 እናንተ ብታነቡት እኔ ሁሌ ምን አስባለሁ መጽሐፍ ቅዱስን ሳነብ በዛ ዘመን የተፈጸመ ታሪክ አድርጌ ብቻ አላነበውም። አሁን በዚህ ዘመን ቢሆንና እኛ ያለንበት አገር እኛ ያለንበት ከተማ እንደዚህ አይነት ወረራና ድምጽ ብንሰማ ምንድነው ሊፈጠር የሚችለው? ደግሞ እንደ ንጉስ እንደ አገሪቱ ንጉስ ይሄ ሰው የነበረበትን ስትረስ እንደ እግዚአብሔር አገልጋይ ደግሞ ኢሳይያስ ለነበረው ስትረስ የነበረው መፍትሄ በጣም አስደናቂ ነው። ክብር ለእግዚአብሔር ይሁን። ስለዚህ ምዕራፍ 19 ዛሬ ስትወጡ ሙሉዋን የቤት ስራ እና ንጉሱ ሰናክሬም ካለበት አገር ተነሳ። የአሦር ዋና ከተማ ማን ነበረች? ነነዌ። ነነዌ የአሦር ዋና ከተሞች ናቸው። እና ሰውየው ከነነዌ ተነስቶ ነው ወደ ሰሜን እስራኤል መጥቶ ይገርማቸዋል ሰሜን እስራኤልን ድል አድርጓታል።
ሰሜን እስራኤልን ድል አድርጓቸዋል። 722 ዓመተ ዓለም ገደማ ሰሜን እስራኤልን ድል አድርጎ አሸንፏል። ከሰሜን እስራኤል በፊት ደግሞ አንድ 10 የሚሆኑ አገራትን ነገስታቶቻቸውን ከነ አማልክቶቻቸው ነው ያሸነፈው። ባይዘው ሰውየው የዋዛ እንዳይመስላችሁ። ሄዶ አገር ወሮ ድል ማድረግ ብቻ አይደለም የሚሰራው። ይሄዳል፣ ይወራል። አገሪቱንና የጦር ኃይሎቻቸውን ብቻ ሳይሆን ድል የሚያደርገው ቤተ ጣዖታት ውስጥ ይገባና ቤተ ጣዖት ውስጥ ያሉትን ጣዖታት ይሰባብራል። እና ሲያወራ አገራቱን ነገስታቶቻቸውን ብቻ ሳይሆን ጣዖታቶቻቸውንም ድል አድርጌያለሁ ነው የሚለው። አማልክቶቻቸውንም ነው ማሸነፈው ይላል። በጣም የትዕቢቱ ጥግ አይደለም ሰናክሬም። እና እመጣለሁ ይለዋል ለሕዝቅያስም። እመጣና ይለዋል አንተንም ድል አረጋለሁ፣ አገሩንም እማርካለሁ፣ አምላክህንም ድል አረጋለሁ ይለዋል። እና እግዚአብሔርም ሲመልስ የመለሰው በኢሳይያስ በኩል ሰናክሬም መጥቶ ድል እንዳያረጋችሁ አይደለም ያለው፣ ሰድቦኛል ነው ያለው። አሁን እግዚአብሔር በጣም ያንገበገበው ጉዳይ የይሁዳ መጠበቅና አለመጠበቅ ብቻ አይደለም። እኔን ሰደበኛል፣ የስድቡ ቃል ወደ እኔ መጥቷል እና ሂዱና ለሰናክሬም መልእክት ንገሩልኝ ይላል እግዚአብሔር። በማዳን እንደ እግዚአብሔር ያለ ማንም የለም። ስሙ ለዘላለም የተባረከ ይሁን። ጮክ በሉና እስቲ ያድነናል በሉ እስቲ። እና ሰናክሬም መልእክተኛ ሲልክ ለዛውም ስሙ በጣም እንደኮ በእውነት እግዚአብሔር ትዕቢተኞችን ይቃወማል እኮ ትክክለኛ ቃል ነው። እና ትሁት መሆን በጣም መንፈሳዊነት ነው። እና ሰናክሬም መልእክተኛ ላከና መልእክተኛው የኢየሩሳሌም ደጃፍ ላይ ቆመ። ኢየሩሳሌም በር ላይ ቆመና ወደ ውስጥ ገባ። አልገባም አለ። ቅጥሩ ላይ ቆሜ በዕብራይስጥ ነው ማወራው አለ። እባክህ በዕብራይስጥ አታውራ ብለው ለመኑት። ከሕዝቅያስ የተላኩት እነ ኬልቅያስና አንደኛው ማን ነው ስሙ እነ ዮአስ መሰሉኝ። እባክህ በዕብራይስጥ አታውራ፣ በገዛ ቋንቋ አውራ። ለምን ሲል እዚህ ቅጥር ላይ ያሉ ሰዎች ሰምተው ውርደት እንዳንከናነብ ሲሉት፣ ታዲያ ውርደቱ ለነሱም ለእናንተም እኮ ነው፣ ይስሙ እንጂ። እና በዕብራይስጥ ነው የሚያወራው። ሲያወራ ከታላቁ ንጉስ ከአሶር ንጉስ ከሰናክሬም የተላከ መልእክት ነው። አድምጥ ይለውና ቆሞ ይሰማሉ። ሲሰሙ መልእክቱ እንደዚህ ነው የሚለው። እናንተ በኋላ ገብታችሁ እንድታነቡት ነው። መልእክቱ እንደዚህ ነው የሚለው። ታላቁ የአሶር ንጉስ ሰናክሬም እንዲህ ይላችኋል፣ ሕዝቅያስ አምላካችሁ እግዚአብሔር ያድናችኋል ብሎ እንዳያታልላችሁ። አምላካችሁ ልክ የአሶር ንጉስ እየመጣ ነው ሲባል እግዚአብሔር አለ ይባል የለ። አሁን የሆነ ነገር ስትገቡ አይዞ ጌታ አለ ይባላል። እንደዛ ብሎ እንዳያታልላችሁ እግዚአብሔር አለ እንዳይላችሁና እንዳትታለሉ ይልና አንድ የምጸት ቃል ይናገራል። እኔ እናንተን መጥቼ ሞጋው እግዚአብሔር እኮ ተናግሮኝ ነው አላችሁ። እንዲህ ዝም ብዬ መጣ ይመስላችኋል? እንደ እግዚአብሔር ውጋቸው ብሎኝ ነው ብሎ አምላካቸውንም ይሳደባል። በምጸት ቃል ደግሞ ሕዝቅያስ እንዳያታልላችሁ አምላካችን እግዚአብሔር ድል ይሰጠናል እንዳይላችሁ፣ እንደውም እግዚአብሔር እንደውም ልኮኝ ነው የመጣሁት፣ እንደው የምትዋጋበት አቅም ካለህና እንደ 1000 ያክል በጣም ጥሩ ጦረኞች ካሉ እኔ 2000 ፈረስና ሰረገላ አበድሬ አለው። በላይ ላይ 2000 ጨምርና የሚዋጉ ሰዎች አዘጋጅተ ከኔ ጋር አይደለም ያለው ከበታች ሹማምንቶች ጋር ተጋጠማለሁ። እኔ በእውነት ነው መላችሁ ቁጭ ብዬ ሳነበው እንኳን ዘንድሮ ሆንኩ። ይህንን መልእክት ለንጉሱ ሕዝቅያስ ሂዱና ንገሩት አሉና ሰጡት ጠቅልሉን። እነ ኬልቅያስ በብዙ ድንጋጤና ፍርሃት፣ ምክንያቱም አሶራውያን መተው ኢየሩሳሌም አይግቡ እንጂ የውሃ ምንጫቸውንና መተላለፊያ ዘግተው ቆመዋል። መውጣትም መግባትም አይቻልም፣ ዝግ ነው ከተማው። እግዚአብሔር ካልወረደ በቀር መዳን አይቻልም። ስለዚህ ሮጠው ሄዱና የአሶር ንጉስ የላከልህ መልእክት አለ ደብዳቤ አሉት። ምንድነው አለ። እንካ አሉት። ተቀበለ። ብቻውን አነበበው። ሲያነበው ጉዳዩ የሕዝቅያስና የሰናክሬም አይደለም፣ ጉዳዩ የእግዚአብሔርና የሰናክሬም ነው። ስለዚህ ሕዝቅያስ ይሄንን ደብዳቤ አንብቤ መልስ ለመስጠት ያለኝን ኃይል አላሰባሰብም አለ። በእግዚአብሔር ፊት ገብቼ አነበዋለሁ አለና ወደ እግዚአብሔር ቤተ መቅደስ ገባ ይላል። ወደ ቤተ መቅደሱ ገብቶ የተቀበለውን ደብዳቤ በእግዚአብሔር ፊት ዘረጋው።
እና ሕያው እግዚአብሔር ሆይ ይሄንን ደብዳቤ አነብልሃለሁ አለው። ይሄ ደብዳቤ ተላከው ላንተ ነው አለው ለእግዚአብሔር። ለእኔ አይደለም ላንተ ነው። ዓይንህን ከፍተህ እይ፣ ጆሮን ከፍተህ ስማ አለው። ላንተ ነው አለው፣ ለእኔ አይደለም። በእግዚአብሔር ላይ ያላቸው መተማመን ነገስታቶቹ ዘረጋውና በሕያው እግዚአብሔር ፊት አነበበለትና ለእግዚአብሔር እግዚአብሔር ሆይ አለው ጆሮን ከፍተህ ሰምተሃል ሆይ? ዓይንህን ከፍተህ አይተኸዋል? ይሄን ደብዳቤ ከሰማህና ካየ በል መልስ ላክ አለው ለእግዚአብሔር። መልስ ላክ ብሎት አልቆመም። የሰራዊት ጌታ እግዚአብሔርን ለመስማት ቆሞ እሺ ተናገር አይደለም ያለው፣ መልስ ላክ አለውና ምን እንዳደረገ ታውቃላችሁ? መልእክተኞቹን ጠራቸው። ከሰናክሬም የጦር ሹማምንት ደብዳቤ ይዘው የመጡትን መልእክተኞች ጠራቸውና ወደ ኢሳይያስ ሂዱና የሰራዊት ጌታ እግዚአብሔር ደግሞ ምን እንደሚል ይዛችሁ ነው። ከሰናክሬም ይዛችሁ ሊመታችኋል። አዎ ከእግዚአብሔር ደግሞ ይዛችሁ ነው አላቸው። ምስኪን መልእክተኞች ከሁለቱም ይሰማሉ። የሰናክሬምን አደባባይ የሰናክሬም የጦር ሹማምንቶች ሲያወሩ ሰምቷል። የእግዚአብሔርን ለመስማት ደግሞ አንድ ነብይ አለ፣ ነብዩ ኢሳይያስ የሚባል የኢሳይያስ መጽሐፍ ትዝ ይላችኋል። እሱን ሙሉ የተነበየ 66 ምዕራፍ የተነበየ ነብይ አለ። የኖረው ኢሳይያስ የኖረበት ዘመን ባይዘው ሁለተኛ ነገሥት ምዕራፍ 19 ነው። ሕዝቅያስ አንዱ በኢሳይያስ ዘመን የነበረ ነብይ ነው። ወደ ኢሳይያስ መልእክተኛ ሲላክ ኢሳይያስ ኦሬዲ ሕዝቅያስ ሲያነበው እግዚአብሔር ለኢሳይያስ መልስ ነግሮታል። የሰራዊት ጌታ እግዚአብሔር እንዲህ ይላል በለው። ለሕዝቅያስ አይደለም ለሰናክሬም ንገሩልኝ